ሰላም ውድና የተከበራችሁ ቤተሰቤ እና ተከታዮቼ ሆናችሁ ሁላችሁም ለማበረታታት እየሞከራችሁ ያላችሁ ሁላችሁም አመሰግናለሁ። ቪዲዮዬ በላይክ እና በሰብስክራይብ እንድትጀምሩ ጥያቄን አቀርባለሁ። ወደ የዛሬ መደባችን እንደፍ። ንግስት እባላለሁ። እኔ ስሜታዊና ቶሎ ተናዳጅ ግን ደግሞ በቅርቡ ተመላሽ አይነት ሰው ነኝ። እናም ባሌ ይህን ነገር አውቆ እኔን እንደፈለገ ያደርገኛል። ማለት አንዳንዴ እንዳኮርፍ ያደርገኛል፣ አንዳንዴ ደግሞ እንደፈለገ አድርጎ ይመልስኛል ማለት ነው። እናም እኔ በቁጥጥሩ ውስጥ ነኝ። በጣም ስለምወደው እሱ የሚለኝን ሁሉ ነገር ምንም ነገር አምነዋለሁ። እናም ይሄ ነገር እናቴ አትወደውም። መጀመሪያ ከኔ ይልቅ ከእናቴ ጋር በጣም ይዋደዱ ነበር። እናም እኔ ራሱ በእነሱ እቀና ነበር። በጣም የሚስማሙበት መንገድ፣ የሚረዳዱበት መንገድ በጣም ያስቀናኝና እኔን ያስቆጣኝ ነበር። ምክንያቱም የቅናት የተነሳው ከጥሩ ነገር ማለት ነው እንጂ በመጥፎ አይደለም። እናም ይሄ ነገር በጣም ከመዋደድ ወደ ጥላቻ ተሰጋገረ። እኔም ገረመኝ። ምክንያቱም ከእናቴ አፍ የባሌን መጥፎ ነገር ሰምቼ አላቅም ነበር። አንድ ቀን በተደጋጋሚ ማለት ጀመረች እናቴ። ምክንያቱም ሁሉ ጊዜ ስናገራት ወደ አንድ ቀን ታውቂዋለሽ፣ አንድ ቀን ሁሉም ነገር ታውቂዋለሽ ትለኛለች። ምንድነው እማቀው ንገርኝ ስላት አትነግረኝም። እናም እኔም ይሄ ነገር ምንድነው ስል በጣም ተጨነቅኩ። በጣም ግራ ገባኝ። እናቴ የሆነ ነገር ሰምታ እንዳለች ገብቶኛል፣ ግን የሰማችው ነገር ምን እንደሆነ እንዳውቀው ጓጓሁ። እናም እናቴም ስጠይቃት ሁሉ ጊዜ አንድ ቀን ታውቂዋለሽ ከማለት ውጪ ምንም ነገር አትነግረኝም። ከዛ አንድ ቀን ከእናቴ ጋር ብቻቸውን ሲነጋገሩ አያቸዋለሁ። ሲነጋገሩ ግን በጣም ቁጣት ያለው ንግግር ነበር። እሷ ትቆጣ ነበር። እናቴ እየተቆጣች ነበር የምትናገረው። ከዛ ቀረብ ብዬ ምን ሆናችሁ ነው ስላቸው ሁለቱም ዝም አሉ። የሚናገር የለ፣ የሚቆጣ የለ። እናቴም ዝም አለች፣ ባሌም ዝም አለ። ነገሩ ምንድነው? ለምን አትነግሩኝም ስላቸው አይነግሩኝም። እናም እናቴ ሌላ ጊዜ እመጣለሁ ልጄ አሁን ልሂድ ብላ ወጣ ሄደች። ባሌም ምን ዝም ብሎ ነው ለቀላል ነው በቃ ተዩ በስ ብለን እንፈታዋለን ብሎኝ ዝም አለ። እኔም ዝም አልኩና ከዛ ወደ ስራዬ ተመለስኩ። ነገሩን ግን አስጨንቆኛል። ምን እንደሆነ ለማወቅ በጣም ነው የፈለኩት። ከዛ ትንሿ እህቴ ስጠይቃት ከተወሰኑ ቀናት በፊት እናቴ ከባሌ ጋር እንደተሰዳደቡና በጣም ተኮራረፉ ትነግረኛለች። ምን ሆኖ ነው ስላት ደግሞ
እሷም አላቅም አለችኝ። እኔ ጨነቀኝ። አሁንም አውቃለሁ ስል እሷ ሳታውቅ ስትቀር በጣም አናደደኝ። ከተወሰኑ ቀናት በኋላ ወደ እናቴ ሄጄ እናቴን ይሄ ነገር ካልነገርሽኝ ብዬ በጣም አስጨነቅኳት። በጣም እናም እናቴ እንዲህ ብላ ነገሩን ጀመረችልኝ። ስምኝ ልጄ፣ እኔ ትዳርሽን ላለመበተንና ነገሩን ላለመንገር ከውስጤ ጋር ቃል ገብቼ ነበር። ግን የግድ ንገሪኝ ካልሽኝ እነግርሻለሁ። ባልሽ ከእህቴ ልጅ ጋር ማለት ከኔ ያክስቴ ልጅ እየማገጠ አገኘሁት፣ ሲሳሳሙ አይቻለሁ ብላ ትነግረኛለች። እኔም ድንግጥ ብዬ ቀረሁ። በጣም ደነገጥኩ። ማለት ማመን አቃተኝ በጣም። ለእናቴ እየዋሸሽኝ ነው ብዬ መለስኩላት። እየዋሸሁ ነው በይኝ ባክሽ እናቴ ብዬ ለመንኳት። ማለት ማመገጥ ነው፣ ግን ማመገጥ ባይቀረውም እንኳን ከሌላ ሴት ቢሆን ነው የሚሻል የነበረው። ከአክስቴ ልጅ ጋር በጣም ተሰማኝ እና እናቴ ጋር በጣም ጮህኩባት። ለምን እስካሁን ቆየሽ? ለምን አትነግሪኝም? ለምን ዝም አልሽ ብዬ ጮህኩባት እናቴ። እናም እናቴ ደግሞ ስትለኝ ልጄ እኔ እንዳልነግርሽ እሱ አስጠነቅቆኛል። ምክንያቱም ያኔ እጅ በእጅ ሲይዛቸው እሱን በጣም ነው የሰደብኩት። በጣም ነው ተናድጄ የሚሆን የማይሆን ነገር ብየዋለሁ። እናም እሱም ከዛ እንዲህ ብሎ ተናገረኝ። ስምኛ አንቺ እኛ ለመለያየት ከሞከርሽ አይሆንልሽም። ምክንያቱም እሷ እኔን በጣም ታምነኛለች፣ አንቺን አታምንሽም። ከአንቺ ይልቅ እኔን ነው የምታምነው። ስለዚህ ዝም ብለሽ አትድከሚ። እናም እኛን ለመለያየት የሆነ ነገር ከፈጠረሽ እና ከተናገርሽ ልጅሽን አታገኛትም፣ ገድያት ትሄዳለሁ ብሎኛል አለችኝ። ይሄ ሁሉ ከሱ አፍ ወጣ? አንቺ የምትናገርኝ አሁን እውነት ነው አልኳት። እኔ ደግሞ አው ልጄ፣ እኔ አንቺ የሆነ ነገር እንድትሆኝብኝ አልፈልግም፣ ግን እሱ እንደዛ ሲለኝ እኔም ፈራሁ። ምክንያቱም እሱ እንደምታምኒው ተማምኖ ነው እንደዚህ እየተናገረኝ ያለው አለችኝና እኔም ከዛ በጣም ተናደድኩ። ትቻት ወጣሁና እሱን ልኩን ልነግረው ብዬ ሄድኩ። ቤት ቆየኝ። ምንም እንዳልተፈጠረ አመሳስሎ ደህና ነሽ ውዴ? ምንድነው ፊትሽ ምን ሆኖ ነው ብሎ ያቀበጠረ እንደ ድሮ መስሎት ሊያባብለኝ ይሞክራል። ከዛ እኔ ደግሞ ዝም በል ውሸታም፣ ሁሉም ነገር ሰምቼዋለሁ። ምን እንዳደረክና ለምን ከናቴ ጋር ስትጣሉ እንደነበረ ሁሉም ነገር አውቄዋለሁ፣ ደርሼበታለሁ። እናም እንደዚህ አይነት ሰው አትመስለኝም ነበር። በጣም ነው አሁን ካንተ ያልጠበቁት ነገር ነው ያገኘሁት። በጣም ፈንፍኔሃለሁ ስል ነገርኩት። እሱም ድንግጥ አለና ምን ሆነሽ ነው አለኝ። ምንም እንዳልተፈጠረ መስሎ። ከዛም እኔም ገረመኝ። ምክንያቱም እሱን ሰምተዋለች ብሎ ጭንቅላቱን እንዲደፋ ነበር እኔ የምጠብቀው።
ግን እሱ ምንም እንዳልተፈጠረ ምን ሆነሽ ነው አለኝ። እኔ ደግሞ ነግሬሃለሁ እኮ ሁሉም ነገር ከእናቴ ጋር ምን ያጣላችሁ እንደነበረ ደርሼበታለሁ አልኩ። አሃ እሱ እኮ ሌላ ነገር ነው ውዴ፣ ለምንድነው ወደ ትዳራችን የምታስገቢው? ምን አለችሽ እሷ? ማለት እናትሽ አክብራታለሁ እናትሽ በመሆኗ፣ ግን እሱ ነገር ሌላ ነው አለኝ። ስምኝ ውዴ፣ ከእናትሽ ጋር የተፈጠረው ያለመግባባት ችግር አንቺ እንደምታስቢ አይደለም። እሱ ሌላ ነገር ነው። ቁጭ በይና ልንገርሽ አለኝ። ከዛ እኔም እሺ እየጠበቅኩ ነው ንገረኝ ብዬ ቁጭ አልኩ።